ዶክተር ኤፍሬም ገብረሃና እባላለሁ። በሙያዬ የአጥንት ቀዶ ሕክምና ሐኪም ነኝ። እንዲሁም በዘርፉ የከፍተኛ አደጋዎችና የመገጣጠሚያ ቀየራ ሰብ ስፔሻሊስት ሐኪም፣ በአሁኑ ሰዓት ደግሞ የኢትዮጵያ አጥንት ቀዶ ሕክምና ማህበር ፕሬዚዳንት በመሆን ያገለግላለሁ። ቦሳድ በሚባለው የጥናት ቡድን ውስጥ እንግዲህ ዋነኛ ከሚባሉት የጥናት ቡድኑ አስተባባሪዎች ውስጥ አንዱ በመሆንም አገለግላለሁ። ዑመር ሁሴን አብዲ ዑመር እባላለሁ። ባህላዊ የአጥንት ሕክምና ባለሙያ ነኝ። ቦሳድ በኢትዮጵያ አጥንትና ቀዶ ጥገና ማህበረሰብ ውስጥ ላለፉት 4 ዓመታት እየሰራ ያለ የጥናት ቡድን ነው። ይሄ ቡድን ከባህላዊ አጥንትና ሕክምና ጋር ተያይዞ የሚፈጠሩ ችግሮችን ነቅሶ በማየት መፍትሄ ለማምጣት እየሰራ ያለ ሀገራዊ ቡድን ነው። በዘርፉ ያሉ ሐኪሞችን፣ የጥናት ተመራማሪዎችን ጨምሮ ወደ 100 ባለሙያዎችን የሚያሳትፍ ሲሆን በአሁኑ ሰዓት ሀገራዊ ከመሆን አልፎ በሌሎች የአፍሪካ ሀገሮችም ይህን መሰል ጥናቶች እየተደረጉ ነው። በአራት ምዕራፍ ከፍለን ነው እየሰራን የነበረው። በመጀመሪያው እንግዲህ የሙከራ ዳታ ማሰባሰብና ይሄ ከ2 ዓመት ያላነሰ ጊዜ ወስዶ የተሰራበት ነውና እንደ ሀገርም የሚያኮራን ሰፊ ዳታ የተገኘበት ጊዜ ነበርና በዛ ውስጥ እንግዲህ የተለያዩ አይነት ጥናቶችን አከናውነናል። በዚህ የስራ ዘርፍ የ25 ዓመት የስራ ልምድ አለኝ። ከአባቴ ነበር የወረስኩት። ከሱ ሳለኝ አብሬ በመስራት ሁሉንም ነገር ተምሬያለሁ። እሱ ከሞተም በኋላ በሙሉ ኃላፊነት መስራት ጀመርኩ። ama murgacashahan noqdo wixii aan ka shaqeeyaa waa la fahmo daajiga kolko አሁን ላይ በቀን እስከ 5 ሰዎች እናክማለን። የአጥንት ስብራት፣ የአጥንት ውልቃት፣ ወለምታ እንዲሁም የአጥንት መሰንጠቅን እናክማለን። ከተሰሩት ሀገር አቀፍና ተቋማዊ እንዲሁም ማህበረሰብ ነክ የአህዛዊና አይነታዊ ጥናቶች ብዙ መረጃዎች ተገኝተዋል። መረጃዎቹ እንደሚጠቁሙት 76% የሚሆኑ የአጥንትና ባህላዊ ሕክምናን ተከትለው የሄዱ ግለሰቦች የመገጣጠሚያ መድረቅን ጨምሮ ከፍተኛ የሚባል አንድም ሆነ ከዛ በላይ አካላዊ የጎንዮሽ ጉዳቶችን አስተናግደዋል። በዚህም በዋነኛነት እንግዲህ የጉዳቱ ሰለቦቹ ነው ያገኘናቸው ህፃናቶች ናቸው እና ህፃናቶች ያለ ምርጫቸው ያለ ፍላጎታቸው ለቋሚ በሚባል ደረጃ ለአካል ውስንነት፣ ለአካል ጎዶሎነት በአንድም በሌላም ምክንያት እጅና እግራቸውን እንዲያጡ ሁሉ የሆኑበትን ሁኔታ አይተናል። ከአቅም በላይ የሚሆኑ ችግሮች በሚያጋጥሙ ሰዓት ሌላ አማራጭ ነው የምንጠቀመው። ከወገብ በታች የደረሰ አደጋ፣ የጭንቅላት ላይ የደረሰ ጉዳት፣ የቁርጭምጭሚት መውለቅ፣ የጭን አካባቢ መሰንጠቅና የመሳሰሉ አደጋዎች ካጋጠሙ እኔ ጋር ቁሳቁስ ስለሌለ ከሆስፒታል የጤና ባለሙያዎች ጋር ሆነን አብረን ነው የምንሰራው። ከሀገራዊ ጥናቱ በመቀጠል ወደ ትግበራ ምዕራፍ የተሸጋገረው ቦሳድ የችግሩ ገፈት ቀማሾች የሆኑትን ህጻናትን የሚያገኙ ባለድርሻ አካላትን፣ መምህራንን፣ የትምህርት ቤት ዳይሬክተሮችን፣ ሱፐርቫይዘሮች፣ የትምህርት ቢሮ ባለሙያዎችን የሚያሳትፍ የግንዛቤ መስጫ መድረክ በመፍጠር እያስተማረ ይገኛል። በሌላ በኩል በአንድም ሆነ በሌላ ምክንያት ጤና ጣቢያ ወይም ሆስፒታል ሄደው ወደ ባህላዊ አጥንት ሕክምና የዞሩ ሰዎች ከሌሎች ይበልጥ በ4 እጥፍ እንደውም ከባድ የጎንዮሽ ጉዳት የሚያስተናግዱ ሆነው በመገኘታቸው የጤና ባለሙያዎችን በተለይም የታችኛው እርከን ላይ የሚሰሩ ባለሙያዎችን ስለ አጥንት ጤና በማሰልጠን ግንዛቤ በማስጨበጥ ላይ ይገኛል። ይህንንም ላለፉት 2 ዓመታት ሲሰራ የቆየ ሲሆን በያዝነው ዓመት ብቻ በ16 ዙር የተለያዩ ከተሞች ስልጠና ተሰጥቷል። ከዛ ውጭ እንግዲህ በመቀጠል የጉዳዩ ዋነኛ ባለቤቶች የሆኑትን የባህላዊ የአጥንት ሕክምና ባለሙያዎችን በማሰባሰብ ግንዛቤ መስጫ መድረክ ፈጥረን እያስተማርን ችግራቸው ምን እንደሆነ ምን ማስተካከል እንዳለባቸው ጥሩ እየሰሩ ያሉትን ነገር ደግሞ በደንብ እየተወያየን እንዴት የበለጠ በርትተው መስራት እንደሚችሉ ችግሮችን መቅረፍ የሚችሉበትን ሁኔታ እየፈጠርን እንገኛለን። አብረን መስራት የሚቻልበትን መድረክም እየፈጠርን ነው። ከዚህ ስልጠና እጅግ ብዙ ነገር አግኝቻለሁ። ስለ ገመድ ማሰሪያ፣ ገመዱ ተወጥሮ ሲታሰር ለታካሚ ስለሚያመጣው ጉዳት ግንዛቤ አግኝቻለሁ። ቁስሉ ይጠቁራል፣ ሽታ ያመጣል፣ እስከ መቆረጥ ድረስ ሊዳርግ እንደሚችል ተምሬያለሁ። ለእኔና አብረው ለሚሰሩ ወጣቶች ይህን ማወቃችን እጅግ በጣም ጠቅሞናል። ባህላዊ የሕክምና ባለሙያዎች ብቻቸውን ምንም ነገር መስራት የለባቸውም። ሆስፒታል ወይም ከአጥንት ስፔሻሊስቶች ጋር ሆነን እንዲያክሙ እመክራለሁ። ይህም በማድረግ እንግዲህ ዋነኛ የጥናት ቡድኑ ዓላማ ምንድን ነው? እነዚህን ሁሉ ነገሮች አሳትፈን ከሰራን ቀጣዩ ጄኔሬሽን አትሊስት አካላዊ ጉዳት የማያስተናግድ ካስተናገደም ደግሞ ቋሚ የአካል ጉዳት በሕክምና ምክንያት የማይመጣበት በተለይ ደግሞ ባህላዊ አጥንት ሕክምና ሴፍ ሆኖ መሰራት የሚችልበትን ነገር ለመቅረጽ እየሞከርን ነውና ዘመናዊ ሕክምና ደግሞ በይበልጥ ተመራጭና ተደራሽ ሆኖ እንዲገኝ ለማድረግ እየሞከርን ነው። እንግዲህ በእኛ ዘመን ባይሳካ እንኳን በልጆቻችን ዘመን ይሳካል ብለን በሰፊው ከልባችን እየተጋን ነው። ይሳካል ብዬ አምናለሁ።